ሰላም ቦርጭ ስላለሽ ሱሪ መልበስ ያሳስብሻል እንዳታስቢ በዛሬው ቪዲዮ እንዴት አድርገሽ ቦርጭ ኖሮሽ ሱሪን በመቾትና ስታይሊሽ በሆነ መልኩ እንደምትለብሽው አሳይሻለሁ 4 ቲፖችን ነው የምነግርሽ አንደኛ ሃይ ዌስት ወይም ደግሞ ወገባቸው የማያጣብቁ ወይም ኤላስቲክ የሆኑ ሱሪዎችን ተጠቀሚ እነዚህ ሱሪዎች እንደምታያቸው ከእምብርት በላይ ወይም ደግሞ እምብርት ላይ የሚያርፉ ናቸው በደንብ አድርገው የሆድ ኤሪያን ወይም ደግሞ የሆድ አካባቢን የሚይዙ ናቸው በእንደዚህ አይነት ስታይል ጂንሶችን ወይም እግረ ሰፊ ፓላዞ ሱሪዎችን መልበስ ትችያለሽ ታዲያ ከላይ ጠበብ ያሉ ልብሶች ብትለብሺ የተሻለ ነው ምክንያቱም የበለጠ ቦርጭ ያለሽ አስመስሎሽ ግዝፍ ሊያደርግሽ ይችላል የነዚህን ልብሶች ልዩነት ተመልከቺ አሁን እንደምትመለከቱው እንደማሳይሽ ምን ያህል ከላይ የሚለበሰው ልብስ ወሳኝነት እንዳለው መመልከት ትችያለሽ ወደ ሁለተኛ ቲፕስ ስንሄድ ወገባቸው ጋር የጨርቅ ማሰሪያ ወይም ደግሞ ፔፐር ባግ ዌስት ፓንትስ የሚባሉትን ተጠቀሚ እነዚህ ናቸው እነዚህ ልብሶች ቦርጭን በአግባቡ ይይዛሉ ልክክ ያለ ስታይሊሽ ሉክም ይሰጥሻል ከነዚህ ጫማና አለባበስ ጋር ዘንጪባቸው ሶስተኛ ማወቅ ያለብሽ ቲፕ ደግሞ ስለ ልብስ አይነት ሳይሆን ስለ ቀለም አመራረጥ ነው ይህም አስተዋጽኦ አለው ከላይ እና ሆድ አካባቢ ደብዘዝ ያሉ ልብሶችን ወይም ደግሞ ዳርከር ልብሶችን ልበሺ ደማቅ ቀለማት ከሆኑ የበለጠ ጉልት ግዝፍ ስለሚያደርጉሽ ለመልበስ አይመረጥም ነገር ግን ደማቅ ቀለማትን የምትወጂ ከሆሽና ደማቅ ቀለማትን መጠቀም ከፈለግሽ የምታደርጋቸውን ቦርሳ ጫማ ደማቅ ማድረግ ትችያለሽ አራተኛ ቲፕ ቦርጭን የሚይዙ ሱሪዎችን ማድረግ ወይም በራሳቸው ቅርጽን ይዘው እንዲወርዱ ተደርገው የተሰሩ ልብሶች አሉ ወይም ደግሞ ሼፒንግ ፓንትስ የሚባሉት ማለት ነው ሁሉም ቦታ ላይ ያገኙ ይችላሉ ነገር ግን የማግኘት አክሰስ ካለሽ ሆድ ጋር ያዝ ያደረጉና ከዚያም የሚያምር ቅርጽ እየሰጠ ወደታች የሚወርድ አይነት ልብስ ነው ይሄንን መጠቀም ትችያለሽ እዚህ ጋር እንደማሳይሽ አይነት ናቸው እዚህን ስታይል ቲፖች ተጠቅመሽ ያገኘሽውን ውጤት ኮሜንት ሴክሽን ላይ ብታስቀምጪልኝ ደስ ይለኛል በጣም ለውጥ እንዳላቸው እርግጠኛ ስለሆንኩኝ ውድ ቤተሰቦቻችን አብረን ስለቆየን እናመሰግናለን ሁሉ ጊዜ እንዲያምርብሽ የሚያደርጉ በየቀኑ የምትጠቀሚባቸውን የፋሽን ስታይል መረጃዎችን ይዘን ከቀናት በኋላ እንመለሳለን ልዩ የማማር ሳምንት ሰላም ቆይ